ምን አደረጋችሁ? ለዝግጅቱ ብር እየሰበሰብን አይደል እንዴ? ማለቴ ብር ማሰባሰብ ብቻ እኮ ትርጉም የለውም። ወይስ ሙዚቀኛ፣ ዳንሰኛ፣ ገጣሚ ምናምን የለም? ብር ብቻ ማሰባሰብ እኮ ዋጋ የለውም። ቆይ እሺ ዋጋ እንዲኖረው በዩሮ ይሆን በዶላር ወይስ በፓውንድ? ምን ያለሽ ገገማ ነሽ በእናታችሁ? አው ዋናው ብሩ ይሰብሰብ እንጂ ሌላው ነገር ቀላላል አይደል ፊሩ? አይ እሷ ለማለት የፈለገችው የተለያዩ ግጥሞች፣ ፕሮግራሞች የሚያዘጋጅልን ተማሪዎች አልመለመልም ለማለት ፈልጋል። እሱን ደግሞ ማድረግ እንችላለን። ሲጀመር ለምን ታስረጁዋለሽ? ሳይገባው ቀርቶ ነው እንደምታስረጁ? በዩሮ ይሁን በዶላር እንዴት ነው የሚያወራው? ውዴ ግን አንቺና ማን አሰብሽ? አራ ከብድሹ ቀለል አድርገው አይጠፋም። ይሄው አንደኛ አድማቂያችን እስኪ ንገርልኝ። በቃ በንግግሮች እኮ ነው ቀኖችን ፈካ ነገሮችን ቀለል የምናደርገው። ስለተጨናነቀን ምን የሚቀየር ነገር የለም አይደለ ፊሩ? መጨናነቅ ምን ዋጋ አለው? አታሽቃብጥ አሽቃባጭ። አረ ሜላት ተረጋጊ። እንደዚህ እሱ በተናገረው ንግግርማ አትደብርሽ። አይመለከተኝም። ፕሮግራሙን ራሳችሁ ማዘጋጀት ትችላላችሁ። እኔ የለውበት። ጥርግ በይ ስፈልጊ ስታስጠላ። እንዴ እሱ በተናገረው ንግግርማ አይክፋሽ። እንዴ ተጀመረ ፊሩ? እሺ እኔስ ጓደኛሽ አሩላ ስሚኝ። እኔ መች ጓደኛ አይደለህም አልኩኝ? ሁለታችሁም ለኔ እኩል ጓደኞቼ ናችሁ። ውይ እሱንም እንደኔ ጉንጭን ይዛት ሳምክ እንዴ? ውይ ደሙ ስማ፣ ያቺ ብትኖር ኖሮ ሁላችንም አትፈልገንም ነበር። ምን ማለት ነው ሜላት? አሁን እንኳን ታያት እንጂ እሷ አሁን በፈጣሪ እጅ ላይ ነች። በፈጣሪ እሷ ትምህርትሽን ታይና ተንዘላዘይ አላላትም። በራሷ ጥፋት የምትቀጣው። ምን ነው አንቺ እንደ ጀርባሽ ቀማል ጠመርሻትሳ? አታስቢም? እንደዚህ ሆና እንኳን እንደዚህ ትናገራት አታፍሪ? ምን አይለች አረመኔ ነች በእናታችሁ። ቆይ ምንድነው አንተ እንዲህ የሚያንጨረጨርክ? ይሄኔ እሷ ብትኖር እኮ ግጥም ትገጥምልክ ነበረ። ቆይ ደግሞ ያልገባኝ ነገር ትወዳታለህ እንዴ? አዎ እወዳት ነበር። ምን ግን ምን ያደርጋል የቀን ጎዶሎ ከዛ እርጉም ልጅ ጋር አገናኝቶ ህይወቷን አበላሽ። ኦይ አንተ በቀን ጎዶሎ እሷ በእግዚአብሔር ፈልጋ መሰለኝ ያደረገችው። አሁን ምንድነው በሌላ ሰው እንደዚህ የሚያከራከረን? አጠገባችን ያለች ሜላት ሴት ነሽ፣ እንደዚህ አይባልም። እስቲ ከቻልሽ ንገረት። እኔ እኮ ትቼው ነበረ፣ እሱ ነው የሚያስለፈልፈኝ። ኧረ አንቺ ግን ኧረ ሴት አይደል እንደ ሴት አስቢ እስቲ። ቢያንስ ምን አለ እንኳን ብትረጃት። ቆይ ያልገባኝ ነገር አንተ ለሷ ማን ነው ጠበቃ ይቀጠራል? እንዴት ነው የምታስቢው? ምንም ቢሆን እኮ ክፉ ደግ ያለፈው ይለፍ። ምንም ቢሆን ከሷ ጋር ጥሩ ጊዜ ያሳልፈሻል። ምንም ቢሆን ጓደኛሽ ነበረች አይደል? እንዴ አበዛ። እኔ እኮ ማውራት እራሱ እኮ አልቻልኩም አፋፌን እያልኩ። ኧረ በቃ ጭቅጭቅ። ኧረ ዝም በይ አበዛው። ፍራውን ግጥም ሊገጥምልህ መድረክ ላይ ጽፎ ምናምን። አንቺ ቆይ ከስንቱ ጋር ነው የማትስማሙ? ከማን ጋር ነው ጥሩ ግንኙነት ያለሽ? ለዚህም ለዛ ማቃቂራ ወጥተሽ ትችያለሽ? ሁሉ ጊዜ እድሜ ልክሽን ለሰው ተቃራኒ እንዲሆንሽ ትችያለሽ ወይ? እንዴ ነው ምን አድርጊ ነው የምትለው? አሁን አንተ ስንቀር አልቀራውም አይደለም ወይስ ያችን እብድ ስለተናገርኩበት ነው እንዲህ የሚያንጨረጭ? ሜላት ምን እየሆንሽ ነው? ባለፈው ታሪክ እንደዚህ የሚያደርጋችሁ ታንኩረኝ በቃ አይተሽና ለጸጉር እንዴት እንደመጣን አውቃም ይሁን በስህተት እንደዚህ ያደረገች እንደዚህ ይባላል። አሁን ያለችበትን ሁኔታ ታውቂያለሽ እንዴ? ምን ማድረግሽ ነው? ቃን ሁሉ ነገር ጨርስና አዎ ሌላ ይቀር ነገር እኔ የምልሽ ዘፋኝ ግን ማን አዘጋጀሽ? ዘፋኝ መስከረም ናት። መስኪ አይቶ ዳንሰኛስ? ዳኒ ነው። ዳኒ ሾ? አዎ ምን ሆነሽ ነው? ወይኔ በስ እኔ እሱ ልጅ ብቻ እንዳያዋርደን። እሺ ሁሉም እኮ ተሰብስቧል። ይልቅ ወይኔ ምን ነው ዋረስቻለሁ። እስካሁን ምን እየሰራ ነበር? ቶሎ ገዝቼ መጣሁኝ። ቶሎ እስከዛው ጀምሩ እናንተ። ደግሞ ሄደህ ቀራሉ። የክፍል ፕሮግራም እንደሚወደድ ታውቃለህ። ሳምሪን ባትኖር ያው ለማድመቅ እንሞክር። ያው በእርግጥ ሳምሪ ለመኖሯ እኔ ማለት እናንተ እንትን እንዳላችሁ ብዬ ነው እንጂ በጣም አጎሎናል። ሳምሪ ብትኖር ነው አስቢ እስቲ ማለት በዛ ይገጥም ችሎታ አለ። ወንድሟ ጋር ደውዬለት ነበር። እሺ ምን አለሽ? ግን እሷ ጥሩ ሁኔታ ላይ አይደለችም ያለችው፣ መምጣት አይችልም ብሎኝ። ታውቂያለሽ ምን እንደሚቆጭ? በቃ አለ አንድ ቀን እንኳን በቃ ፍቅሬን አልገለጽኩላትም። አንድ ቀን በጣም
ያው ምን ማድረግ እንችላለን? እሱማ ልክ ነሽ፣ ግን በቃ ፈጣሪ ምን እንደምለምነው ታውቂያለሽ? አንድ ቀን እንኳን ፍቅሬን ሳልገልጽላት ምንም ማድረግ እንዴ? ጭራሽ ተገትላችሁ ታወራላችሁ? ለማንኛውም እኔ ገዝቼ መጣሁ። የት ነው የሚሄደው? ታገኘው እሱ ገዝተና። እሺ የት ነው የሚሄደው? ውሃ ለመምህሮቻችን ሊገዛ ነው። እንዴ ምን ማለት ነው? እስካሁን የት ነበረ? እረስቶት እኮ ነው። እንዴት ነው የሚረሳው? ፕሮግራም መሆኑን እረስቶት ነው ወይስ የኔ ጭንቀት ምን መስሎ አይታያችሁም? እኔ ጨንቆኛል። ኧረ አትጨናነቂ፣ ፈታ በይ። አዲስ ርዕሰ መምህር ነው እንዴ? ነው እዛ መድረክ ፕሮግራም መሪ መሆነው በጣም ነው የጨነቀኝ። ተረጋጊ እስኪ ፊሪሽ አንድ ልበልልሽ እስኪ በእናትሽ። በጣም ነው የጨነቀኝ። ምሳሳት ይመስለኛል። መጀመሪያ ራስሽን አረጋጊና ፈታ ብለሽ። በጣም ነው የፈራሁት። አዲስ ርዕሰ መምህር ነው። ሰላም፣ እንዴት አረፈዳችሁ? ይህን ፕሮግራም ለመታደም የመጣችሁ ተረጋጊ፣ መጀመሪያ ተረጋጊና ይህ ፕሮግራም ለመታደም ያኛችሁ ስንጠሪያችንና ተማሪዎች እንኳን ደህና መጣችሁ። በቃ በጣም አሪፍ ነው። በጣም ጀግና እኮ ነሽ። እየፎገርሽኝ አይደለማ? አረ በፍጹም የምርሽ ነው? አዎ መጀመሪያ ተረጋጊ። ከተረጋጋሽ ሁሉም ነገር ቀላል ነው። አሁን እንግባ። ተይው እሱን አንነጋገርም፣ ጫታው ይቅርብኝ፣ ቁጭ በል ከጎኔ፣ አይንራብ አለብኝ። ጊዜያዊ ማፍቀርህ ምን ያደርግልኛል? ልብ ከዓይን ስር ነው፣ ድንገት ይከዳኛል። ፍቅርህ በረታብኝ፣ ተጨነቀ ሆዴ፣ በልክ አይሆንም ወይ እኔ አንተን ላይ ውረድ ወደ ሆዴ፣ በልክ አይሆንም ወይ እኔ አንተን መውደዴ። ያልታሰበ እንግዳ ይመጣል ወይ ደርሶ፣ እንቅልፌ ከዓይኔ ላይ ሄዷል ተመልሶ። ምነው ቢቀርብኝ ሰው ወዶ መዋተት፣ ሳጣው ያዝናል ልቤ ሳየው አላውቅበት። ፍቅርህ በረታብኝ፣ ተጨነቀ ሆዴ፣ በልክ አይሆንም ወይ እኔ አንተን መውደዴ። ነጋገርን ጨዋታው ይቅርብኝ፣ ቁጭ በል ከጎኔ፣ አይንራብ አለብኝ። ጊዜያዊ ማፍቀርህ ምን ያደርግልኛል? ልብ ከዓይን ስር ነው ይከዳኛል። ፍቅርህ በረታብኝ፣ በልክ አይሆንም ወይ እኔ አንተን መውደዴ። መስኪን እናመሰግናለን። ፕሮግራማችን እንዲህ ዘና ፈታ እያልን ይቀጥላል። በመቀጠል ዘና ፈታ የሚያደርገን እዚህ መድረክ ላይ መጥቶ በቅጥል ዝሙ ዳንሻ የኔ ውድ ተማሪዎች እንደዚህ አይነት ፕሮግራም ስላዘጋጃችሁ እውነት በጣም ደስ ብሎኛል። ከልብ ነው ማመሰግነው። በመጀመሪያ እናንተን የመሰለ ተማሪ ስላለኝ ራሱ እኔ በጣም ኩራት ይሰማኛል። በጣም
እሺ ዛሬ እዚህ ያለነው አዲሱን ርዕሰ መምህራችንን ለመቀበል ነበርና በዚህ አይነት ሁኔታ ይሆናል ብዬ አላሰብኩም። በሚገርም ሁኔታ ነበር ፕሮግራሙን ያዘጋጃችሁልን። ከልብ አመሰግናለሁ። ለዚህም በጣም ቴንክ ዩ። እሺ እና ግን ዛሬ ትንሽ ቀር ያለኝ ነገር ቢኖር አንዲት ሳምራዊት የምትባል ተማሪ ነበረችን እና ይቺ ተማሪ ማለት በጣም ጎበዝ በትምህርቷም ሆነ በተለያየ ነገር በጣም ጎበዝ የምንላት ተማሪያችን ናት እና በጣም ነበር የምወዳት። ግን በአጉል ሱስ ተጠምዳ እዚህ በመሀላችን ባለመገኘቷ አጉል ነገር ላይ በመሆኗ እውነት በጣም አዝኛለሁ እና ሱስ ውስጥ መግባት ማለት በጣም ከባድ ነገር ነው። ራሳችሁን ከሱስ ከተለያየ ነገር መቆጠብ መቻል አለባችሁ። በተለይ የክላሴ ተማሪዎች አብዛኞቻችሁ ሴቶች ናችሁና ራሳችሁን አደራ እላለሁ። አደራ፣ ወንዶችም አደራ እና ትንሽ የክላሴ ተማሪዎች ትንሽ በጥባጭ ናቸው እንደምታያቸው ከሆነ ለዚህ ትልቅ ይቅርታ ጠይቃለሁ። መምህር እሺ እናመሰግናለን። መምህር የተለያየ ምክር መክራናለች። ምክሯንም ሰምተን ተግባር ላይ ማዋል አለብን። የተለያየ ሱስ መቆጠብ አለብን። እንዲሁም ደግሞ ሁላችንም ሳምሪን እናውቃታለን። ሳምሪ አሁን ላይ አብዳ አላበደችም። የተሳሳተ መረጃ ነው። ሳምሪ አላበደችም። አዎ አላበርኩም። እኔ አላበርኩም። እራሴን አልሳትኩም። በስተት ተደፍቄ ባጉል ሱስ ሆኖብኝ እንጂ ራስን መክሰስ የራሴ ጥፋት ከዚህ ቢሰደኝ እኔ አላበርኩም። እብድ አትበሉኝ፣ እብድ አትበሉኝ። አይደለሁም። ትናንት እንዳንቺ ልክ እንደሱ የምማር ነበርኩ። አፍላ ወጣት እብዷ ያልሽኝ ተረስቶች ነው ጓደኝነት። ተይ እንጂ የኔ ወዳጅ ባልንጀራ፣ በጥፋቴ በትናንቱ ዛሬ አትይኝ እንደተራ። በሚያሳፍር ሱስ ውስጥ ተዘፍቄ እንዳልወጣ ሆኖ እንጂ ተጠርንቄ እብድ አትበይኝ። አይደለሁም። ትናንት እንዳንቺ ልክ እንደሱ በዩኒፎርም ያሸበረኩ ጎበዝ ጀግና እየተባልኩ ነበርኩና የትምህርት ቤቱ አኩሪ እንስት። ስለዚህ ስሚኝ ጓዴ፣ ስሚኝ እህት፣ በትናንቱ ፍጹም ዛሬን አትገምቺ፣ በዛሬውም ነገን ብለሽ አትተርቺ። አዛኝ ገዳይ የታበበ የታበየች የሚያሳብድ የሚያድንም ለፍጥሮች ፈጥሮን የዘረጋ ምድር ሰማይ አንቺም እኔም እሱም ቢሆን ስለሆነን የእሱ አገልጋይ ከትላንቱ አስተምሮ ይሄው አድኖኛል ፈጣሪ ዛሬ። በአንቺ ቦታ ተገኘውኝ እንደ አዲስ ተፈጥሬ ከሱሶቼም ነፃ ወጣው ከጥፋቴ ተማርኩና መምህሮቼ ጓደኞቼ ይሄው መጣው እንደገና ይቅርታ ተባብለን ልተቃቀፍ ከእናንተ ጋር ሳይሻክር በንጹህ ልብ በደስታ ከምስጋና ጋር እንደዚህ ሆነሽ ስላየሁሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። እንደዚህ የሆንሽበት ምክንያት ይገባኛል። እኔ እና አንቺ የመረጥነው ፍጹም ለህይወታችን የሚሆን ሰው ነው። ይቅርታ አድርጊልኝ። ይቅርታ ሳምሪ። ናውል ሁላችሁንም ይቅርታ ጠይቃለሁ። ሻሌምጻሹ ጸጥታ እኔ እንግዲህ ከዚህ በፊት ባላቅሽም ቁጭ ብዬ እዚህ ጋር በጣም ስሜታዊ የሆንኩኝ ነበር።
እንግዲህ እሷ ታሪክ በጣም ለሁላችንም ማስተማሪያ የሚሆን ይመስለኛል። ቅድም መምህራችን ስትል እንደሰማሁት ሁላችሁም ትንሽ የጸባይ ችግር ያለባችሁ ይመስለኛል እና እሱ ነው እያደረ ሄዶ ወደ እንደዚህ አይነት አላስፈላጊ ሱሶች ውስጥ ከቶ ህይወታችሁን ሊያመሰቃቀል የሚችለው እና ሁላችንም አንድ ይቅርታ ዝም ትላላችሁ። ሁላችንም ራሳችንን ከተለያዩ ሱሶች ነፃ በማድረግ ህይወታችንን ወደ ተሻለ መንገድ ለመምራት እንዲያስችለን ሁላችንም ራሳችንን ከተለያየ ሱስ ነፃ እናደርግላለሁ። እሺ፣ አመሰግናለሁ። ቲቸርዬ በጣም ይቅርታ። በቃ ተነሽ። አንቺ ለኔ መምህሬ ብቻ አይደለሽም፣ ከእናትም በላይ ነሽ። በጣም ይቅርታ ተደርጎልኝ ወደ ትምህርት ቤቱ ተመልሼ እንደማኮረሽ እርግጠኛ ነኝ። ይቅርታ። እንደምታኮሪኝ አምናለሁ የኔ ውድ ጎበዝ ተማሪ። ዛሬ ላይ እዚህ ጋር መድረስሽን መቆምሽን ከተማሪ እኩል መሆንሽ በጣም ነው እኔ ደስ ያለኝ። ያለፈው ሁሉ አልፏል። እሺ፣ አመሰግናለሁ። እኔም ይቅርታ አድርጌልሻለሁ።